I was born in Melbourne, Australia, 1982, and my parents had no idea that I was going to be born without arms or legs. I was the only one that I ever... ውድ ወንድሞችና እህቶች ዛሬ የማቀርብላችሁ ታሪክ የእግዚአብሔር ኃይል በድካም ፍጹም እንደሚሆን የሚያረጋግጥ ሕያው ምስክርነት ነው። ኔክ ጊጄሴክ በ1982 ዓ.ም በሜልቦርን አውስትራሊያ ተወለደ። And I gave my life to Jesus at 15 after reading about how he came across a man who was born blind. ነገር ግን እጆችም እግሮችም አልነበሩትም። ሐኪሞች መልስ አላገኙም። አለማሳዛኝ አደጋ የእግዚአብሔር ግን ታላቅ ምስክርነት አየ። በልጅነቱ ኒክ መገለልን፣ መሳለቂያንና ተስፋ መቁረጥን ተቀበለ። ገና በ10 ዓመቱ ሕይወቱን ለማጥፋት ሞከረ። ነገር ግን የእግዚአብሔር ቃል ልቡን ነካው። You had a plan for the blind man, you do have a plan for me. መዝሙር 34:18 እንዲህ ይላል፣ ከእግዚአብሔር ልባቸው ለተሰበረ ቅርብ ነው፣ መንፈሳቸው ለተደቆሰም ያድናቸዋል። Churches were starting to call me, opportunities were opening. አንድ ቀን ኒክ ዮሐንስ ምዕራፍ 9ን አነበበ። በዚያም ኢየሱስ አንድ ሰው ዕውር ሆኖ መወለዱ እርግማን ሳይሆን የእግዚአብሔር ክብር የሚገለጥበት ዕድል እንደሆነ አስተማረ። The room started weeping. She put up her hand and she said, I'm so sorry to interrupt. በዚያን ጊዜ ኒክ አንድ ታላቅ እውነት ተረዳ። ሕይወቴ ስህተት አይደለም፣ ተልእኮ ነው። ኒክ ከሁኔታው ጋር መኖርን ተማረ። ትንሹን እግሩን በፍቅር ኮሪዶሮችን ብሎ ይጠራዋል። Ever told me that I'm beautiful the way that I am. I couldn't believe it. It changed my life. At that moment, በዚያ ትንሽ እግር ይጽፋል፣ ይዋኛል፣ ሰርፍም ያደርጋል። ከዩኒቨርሲቲ ተመርቆ ገደቦች ዕጣ ፈንታን እንደማይወስኑ ለዓለም አሳየ። And my heart was ignited with a passion. And በ17 ዓመቱ መስበክ ጀመረ። ብዙም ሳይቆይ ምስክርነቱ ከአንድ ሀገር ወደ ሌላ ተሰራጨ። ዋይድ ሃት ዋይምብስ የተባለውን አገልግሎት መሠረተ። ወንጌልንም ከ70 በላይ አገሮች አደረሰ። በእስር ቤቶች፣ በትምህርት ቤቶች፣ በስታዲየሞችና በቤተ ክርስቲያናት ቆሞ እምነት ስቃይን ወደ ዓላማ እንደሚለውጥ አወጀ። ኒክ ብዙ ጊዜ እንዲህ ይላል፣ እግዚአብሔር እጅና እግር የሌለውን ሰው እንደ እጆቹና እግሮቹ ሊጠቀምበት ከቻለ ፈቃደኛ የሆነን ማንኛውንም ሰው ይጠቀምበታል። In the first 7 years of ministry, God opened up doors for me to speak 2,000 times across 44 countries on 6 continents. ቤተ ክርስቲያን ሆይ ይህን ትሰማላችሁ? እግዚአብሔር ኒክን ከተጠቀመበት አንተንም ይጠቀምብሃል። ድካምህ የመጨረሻ አይደለም፣ የእግዚአብሔር ኃይል የሚገለጥበት መጀመሪያ ነው። ስለዚህ ዛሬ እጠይቅሃለሁ፣ እንቅፋትህ ምንድነው? ሸክምህ ምንድነው? የኒክ ሕይወት በግልጽ ያውጃል። ገደቦች ዕጣ ፈንታን ፈጽሞ አይወስኑም። ፊልጵስዩስ 4:13 እንዲህ ይላል፣ በሚያበረታኝ በክርስቶስ ሁሉን ማድረግ እችላለሁ። የኒክ ሕይወት በራሱ ስብከት ነው። እምነት ስቃይን ወደ ዓላማ እንደሚለውጥ፣ ድካም በክርስቶስ ኃይል እንደሚሆን እና በእውነት ከኢየሱስ ጋር ያለ ገደብ ሕይወት እንዳለ ያስተምረናል።